እንኳን ወደ ናትናኤል ፖድካስት በደህና መጣችሁ። አመሰግናለሁ። ዛሬ የማህበራዊ ሚዲያ ግብይትና ገቢን እናወራለን። ሰላም ለሁሉም። እኔ አማን ነኝ። ትንንሽ ንግዶች በመስመር ላይ እንዲያድጉ እረዳለሁ። እኔም ዳኒ ነኝ፣ ዩቲዩብ እና ዲጂታል ፈጣሪ። ከዜሮ እንዴት መጀመር። አሁን ደግሞ የእንግዶቻችንን ልምድ እናዳምጥ። አማንና ዳኒ እባካችሁ ራሳችሁ ለተመልካቾቻችን አስተዋውቁ። ሰላም ለሁላችሁ። እኔ አማን ነኝ። ቲክቶክ ነው የጀመርኩት። ስራ ወይም ሲቪ አያስፈልግህም። ቲክቶክ ስልክህን ብቻ ተጠቅመህ እንድትጀምር ያስችላል። ብዙ የዩቲዩብ ባለሙያዎች ስራ ሳይኖራቸው ነው የጀመሩት። ትርፍ ጊዜያቸውን ወደ ቻናል ቀይረው አሁን በዶላር ያገኛሉ። የራስን የስራ ቦታ ከመጀመሪያው እንደመገንባት ነው። ለምንድን ነው የማህበራዊ ሚዲያ ለምንም ስራ ለሌላቸው ሰዎች በጣም ጥሩ አማራጭ የሆነው? ምክንያቱም ፈቃድ፣ ገንዘብ ወይም ልምድ አይፈልግም። ጽናትና ፈጠራ ብቻ። አብዝታ አታስብ። የዕለት ተዕለት ህይወትህን አሳይጻ፣ ችሎታህን አጋራ ወይም ምርቶችን ገምግም። ቁልፉ ተዟማጅ ይዘት ነው። የፌስቡክ ወይም የቲክቶክ ማስታወቂያዎችን እንዴት እንደሚያስተዳድሩ ካወቁ ለአነስተኛ ሱቆች፣ ለካፌዎች እና ለኦንላይን ሻጮች መርዳት ይችላሉ። ብዙዎቹ ለውጤት ለመክፈል ፈቃደኞች ናቸው። ግን ሰውየው ንግድ ከሌለውስ ከሆነ ለሌሎች ማስታወቂያዎችን ያስተዳድሩ፣ እንደ አገልግሎት ያቀርቡ። ለአንድ ትንሽ ሱቅ እንኳን የእርስዎ ደንበኛ ሊሆን ይችላል። ሽኖችና የኢትዮጵያ ቲክቶከሮችን እና ዩቲዩበሮችን እንደ ሮፕናን ሙዚቃ ቡድን፣ የቤቲጂ የፈጠራ ማስተዋወቂያዎች ወይም አስቂኝ ፈጣሪዎችን ተመልከት። ሽኖችና የኢትዮጵያ ቲክቶከሮችን እና ዩቲዩበሮችን እንደ ሮፕናን ሙዚቃ ቡድን፣ የቤቲጂ የፈጠራ ማስተዋወቂያዎች ወይም አስቂኝ ፈጣሪዎችን ተመልከት። ታዲያ ስራ አጥ ቢሆንም ምንም ሰበብ የለም። በትክክል ስራ የለሽ ዛሬ ተስፋ የለሽ ማለት አይደለም። ነፃ ጊዜ ጥቅምህ ነው። ውድ ካሜራዎችን አይጠብቁ። ስልክ ወንጻ የተፈጥሮ ብርሃንንና እንደ ካፕካት ያሉ ነፃ የአርትዖት መተግበሪያዎችን ይጠቀሙ። የዋይፋይ ካፌዎች እንኳን ቢሮ ሊሆኑ ይችላሉ። ዩቲዩብ የሚከፍለው 1000 ሰብስክራይበሮች እና 4000 የእይታ ሰዓቶች ሲደርሱ ነው። ቲክቶክ የሚከፍለው በብራንድ ስምንቶች፣ በፕሮሞሽኖች ወይም በአፊሌት ሊንኮች ነው። በትንሹ ይጀምሩጣ፣ ቀስ በቀስ ያድጉ። ስራ የሌላችሁ ከሆነ ቲክቶክንና ዩቲዩብን ከጧት እስከ ማታ ስሩበት፣ ገንዘብ እስከሚከፍላችሁ ድረስ። ተመልካቾቻችንን ለ30 ቀናት በየቀኑ እንዲለጥፉ ጋብዛለሁ። ያ አዲሱ የስልጠና ቦታው ነው። እድገት እስኪያዩ ድረስ አያቆሙ። ኢትዮጵያ ውስጥ ብዙ ያልተነኩ የገበያ ክፍተቶች አሉ። የአማርኛ ትምህርታዊ ቪዲዮዎች፣ የባህል ጦማሮች፣ የህይወት ዘይቤ፣ የምግብ አዘገጃጀት ወይም የቴክኖሎጂ ከጀማሪነት እስከ ባለሙያነት ይህ በእርግጥ ይቻላል። አዎ፣ ብዙ ፈጣሪዎች በ2 ዓመት ውስጥ ከዜሮ ወደ ባለሙያ ጀግኖች ሄዱ። ተከታዮችን እንዴት ወደ ገንዘብ ትቀይራቸዋለህ? በማስታወቂያ ወይም በአጋርነት በትንሹ ጀምር። የአካባቢ ንግዶችም ሊከፍሉ ይችላሉ። ጀማሪዎች በየትኛው መድረክ መጀመር አለባቸው? ቲክቶክ በፍጥነት ያድጋል። ዩቲዩብ የረጅም ጊዜ ገቢ ያስገኛል። ገቢው መጀመሪያ ላይ ቀርፋፋ ነው፣ በኋላ ላይ ገቢው ያድጋል። እምነት ለምን አስፈለገ? ብራንዶች የሚከፍሉት ተከታዮች ሲያምኑ ነው። ታማኝነት ከቁጥር በላይ ነው። ለጀማሪዎች ምን ያህል ጊዜ መለጠፍ አለባቸው? በየቀኑ የተሻለ ነው። ወጥነት ከጥራት ክፍተቶች የተሻለ ነው። ውድ ካሜራ ያስፈልገናል? አይ፣ በቀላል ጀምር። ከዕቃ ይልቅ ታሪኩ ያምራል። ፈጣሪዎች አዝማሚያዎችን መቅዳት አለባቸው? በጭፍን አይቅዱ። እውነተኛ ሁን፣ ያንተን ዘይቤ ያሳይ። አልጎሪዝምን እንዴት መቋቋም ይቻላል? በፍቅር ላይ አተኩር። አልጎሪዝም የሚሸልመው ያ ነው። የሙሉ ጊዜ ስራ እየሰራሁ ማደግ እችላለሁ? በቀን 2 ሰዓት መስራት ይቻላል። ትንሽ ወጥ የሆነ ጥረት ፍሬ ያፈራል። አዎ፣ እውነተኛ ተጽዕኖ ነው። እንደ ዋና ታዳሚ አድርገው ያዛቸው። ተሳትፎ በጣም አስፈላጊው ነገር ነው። አስተያየቶች፣ መውደዶችና መልእክቶች ቁልፍ ናቸው። የይዘት ስኬት የሚመታው ምንድን ነው? ታሪክ መናገር ምስሎችን ያሸንፋል። ሰዎች የሆነ ነገር እንዲሰማቸው አድርጉ። አንድ ቪዲዮ ለአንድ ፕላትፎርም ብቻ ነው መሄድ ያለበት አይደለም። ሁሉንም ተጠቀም። ሾርትስ፣ ሪልስ፣ ቲክቶክ ክሊፕስ፣ ሁሉም ይረዳል። ትብብር እድገትን ይረዳል። አዎ፣ ተደራሽነት በፍጥነት ያድጋል። እንደርሶ ካሉ ፈጣሪዎች ጋር ይተባበሩ። አፈጻጸምን መከታተል አለብን። የሚሰራውን ተከታተሉ። ስኬቶችን ይድገሙ፣ ውድቀቶችን ይተው። ብራንዶችን እንዴት እናገኛለን? ውጤቶችን አሳያቸው። ዝም ብላችሁ ተከታዮችን አትቆጠሩ። ጨዋና ፕሮፌሽናል ሁኑ። የግል ብራንድ ማለት ምን ማለት ነው? የእርስዎ የመስመር ላይ ዝና ነው። ግልጽና ጠንካራ ያድርጉት። ማቃጠልን እንዴት ማስወገድ ይቻላል? ከመጠን በላይ አትስራ። እረፍት ይውሰዱና ኃይልዎን ይሞሉ። ፈጣሪዎች በአንድ ቦታ ላይ ማተኮር አለባቸው? አዎ፣ አንድ ቦታ ምረጥ። ታማኝ ተከታዮች በፍጥነት ያድጋሉ። ይረዳል።
በዚህ መንገድ ተደራሽነት በብቃት ያድጋል። አሉታዊነትን እንዴት መቋቋም ይቻላል? ትሮሎችን ችላ በል፣ መለጠፍዎን ይቀጥሉ፣ ሙያዊ ይሁኑ። ፈጣሪዎች ተጨማሪ ክህሎቶች ያስፈልጋቸዋል? መሰረታዊ አርትዖትና አሲዮ ይረዳል። ትናንሽ ችሎታዎች በፍጥነት ይጨምራሉ። ይዘት በጊዜ ሂደት ገቢ ሊያስገኝ ይችላል። አዎ፣ በማስታወቂያዎችና በተዛማጅ በኩል ቋሚ ይዘት ዘላቂ ክፍያ ያስገኛል። ለምንድን ነው ማህበረሰብ የምትገነባው? ታማኝ ደጋፊዎች ይደግፉሃል። በመስመር ላይና ከመስመር ውጭ ለማደግ ይረዳሉ። ከፍተኛ ይዘት ማስቀመጥ አለብን። አዎ፣ በአጫዋች ዝርዝሮች ወይም ድምቀቶች አዳዲስ ተመልካቾች ወዲያውኑ ዋጋ ያያሉ። የአእምሮ ሁኔታ ምንድን ነው? እንደ ንግድ ስራ ይዩት። ስትራቴጂና ፈጠራ ስኬት ነው። ፈጣሪዎች መገናኘት አለባቸው። አዎ፣ የመስመር ላይ ቡድኖች ይረዳሉ። የትብብር እድሎችን ይከፍታል። 3 ቁልፍ ምክሮችን ስጡኝ። ወጥነት፣ ትክክለኛነት፣ ተሳትፎ። ያ የስኬት ቀመር ነው። እንዴት ተነሳሽነት ይዞ መቆየት ይቻላል? ትናንሽ ድሎችን ያክብሩ፣ እንድትቀጥል ያደርጓል። ገቢን እንዴት ማሳደግ ይቻላል? በትንሹ ጀምር፣ ከዚያም ትላልቅ ስምምነቶች። ቁጥሮችን በማሳየት የተሻለ ድርድር አድርግ። በአንድ መድረክ ላይ ብቻ ይተማመናሉ? አይ፣ ማስታወቂያዎችን፣ ስፖንሰርሺፖችን፣ ምርቶችን ይቀላቀሉ። ብዙ ገቢዎች መኖራቸው መረጋጋትን ያመጣል። የለም ትዕግስት፣ መማር፣ ብልሃት። የቲክቶክ ማስታወቂያ የጀመርኩት በ500 ብር ነበር። የቲክቶክ ማስታወቂያ የጀመርኩት በ500 ብር ነበር። አብዛኛዎቹ ሰዎች ሳይታሰብ ስለሚለጥፉ ይወድቃሉ። 1 ሰዓት ብቻ ያላቸው ሰዎች በምን ላይ ማተኮር አለባቸው? ለመጨረሻ ጊዜ ለተመልካቾቻችን የምትመክቱት ነገር ምንድን ነው? አሁን ጀምሩ። ትኩረታችሁ በዋጋ ላይ ይሁን። ከዜሮ ወደ ጀግናነት ያድጉ። የዩቲዩብ የኋላ ቢሮ እንደዚህ ነው የሚታየው።